ሰላም ውድ ልጆች፣ ዛሬ በዚህ ቪዲዮ አንድ አስተማሪ ታሪክ እነግራችኋለሁና በሕይወታችን በጣም አስፈላጊ ስለሆነ በጽሞና አዳምጡ። በድሮ ጊዜ ማለትም ከብዙ ጊዜ በፊት አንዲት ትንሽ ድመት ነበረች። ስሟ ተንበርካ ይባላል። ተንበርካ እጅግ ተወዳጅ እና ብልህ ነበረች። ነገር ግን እጅግ እንቅልፍ የምትወድና ሁልጊዜም ትተኛ ነበር። አንዲት ወፍም መጣችና እንዲህ አለቻት፣ ተንበርካ ሆይ፣ የዛሬን ቀን ምንም እንቅልፍ በመተኛት አታሳልፊው። ነገር ግን ከቤትሽ ውጭ የሚማርከውን ቀለምና የሚያምር ድምፅ ከኔ ጋር መጥተሽ ተመልከቺ አለቻት። ተንበርካም በዚያ ቀን እንቅልፏን ትታ በዱር ውስጥ ከወፏ ጋር ተመላለሰች። በዚያ ዱር ውስጥም ተንበርካ ያየችው አረንጓዴ ቅጠል፣ ቀይ አበባ፣ የወፎች ዜማ እና የውሃ ጅረት ድምፅ አየች፣ ሰማች። ተንበርካም በዚህ እጅግ ደስ ብሏት እንዲህ አለች፣ ካሁን በኋላ እንቅልፍ ይበቃኛል፣ አልተኛም። በየቀኑም ከቤቴ እየወጣሁ እዝናናለሁ። ዓለም ውስጥ ብዙ የሚያምር ነገር አለ አለች። ከዚያ በኋላ ተንበርካ ሁሌ ቀኑን ሁሉ ቦታዎችን በመዞር ከጓደኛዋ ወፍ ጋር ትጎብኝና ደስ ይላት ነበር። ከዚህ ተረት ውስጥ አስተማሪው ሐሳብ ሁሌ በእንቅልፍ ብቻ ማሳለፍ ተገቢ አይደለም። በዓለም ውስጥ ብዙ ማወቅ የሚገባን ነገሮች አሉ እና ልጆች እንቅልፋም አትሁኑ። ከዚህ ታሪክ የምንማረው ዋናው ቁም ነገር ዓለምን በዓይነ ሕሊናችን ብቻ ከመመልከት ይልቅ በእውነት ዓይናችንን ገልጠን ልናያት ይገባል። ተንበርካ ከቤቷ ውስጥ ተኝታ ዓለምን የምታውቃት በሕልሟ ብቻ ነበር። ወፏ ስላነቃቻት ግን የእውነት ዓለምን ማየት ጀመረች። ሁላችንም እንደ ተንበርካ እንቅልፋም ከሆን ሕይወታችንን ሳንኖር እናጣዋለን። ከእንቅልፍ በመነሳት የዓለማችን ውበትን መመልከት እንችላለን። ተንበርካ ብዙ ውብና የሚያምር ነገር እንዳለ የተረዳችው ከእንቅልፏ በመነሳቷ ነው። ሁላችንም ከየቤታችን ብንወጣ ውብ አረንጓዴ ቅጠል፣ ቀይ አበባ፣ የወፎች ዜማ፣ የውሃ ጅረት ድምፅና ሌሎች የሚያምሩ ነገሮችን እናያለን። ሁልጊዜ ተኝተን መዋልና ማደር ጥሩ አለመሆኑን ነው። ሰው ሁልጊዜ የሚተኛ ከሆነ ድህ ይሆናል። ልጆች በሀብትም በእውቀትም በእምነትም ድህ እንዳትሆኑ ንቁ መሆን አለባችሁ። እባካችሁ ልጆች ይህን ቪዲዮ ወደ ጓደኞቻችሁ ሼር አድርጉ። ልጆች የቀጣይ አስተማሪ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ሰላም ሁኑ ልጆች። አመሰግናለሁ።